አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኢብራሂም ወሎል ጎማ ፈርኒቸር ቤተሰብ እንደናችሁ ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው ያው ባለ 20 ቴክነስ መጅሊስ ይዤላችሁ መጥቻለሁ ማለት ነው። ሙሉ ቪዲዮ የማሳያችሁ ይሆናል። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አንዳንድ ነገር ካረኩላችሁ በኋላ ካሜራውን ይዤ የማሳያችሁ ይሆናል። ያው ሌሊት ስለሆነ አሁን ረመዳን አዳር እየሰራን ያለነው ማለት ነው። ውድ ተመልካቾቻችንን ለማስደሰት እየሰራን እንገኛለን ማለት ነው። ይሄ ነገ የሚወጣ እቃ ስለሆነ ያው ለእናንተ ላሳያችሁ ብዬ ነው ማለት ነው። ቤተሰብ ባለ 25 ቴክነስ ሲሆን በአይነቱ ለየት ያለ በነጭና በብሉ ብላክ የተሰራ አሪፍነት ጽድት ያለ መጅሊስ ነው ማለት ነው። እና ቤተሰብ ካሜራውን አሁን አዙሬ የማሳያችሁ ይሆናል። እሺ ቤተሰብ ያው እንዲታያችሁ እንዳስታውቅ ጠጋ ያደረኩኝ የማሳያችሁ ይሆናል ማለት ነው። እንደምታዩት ይሄ ባለ 25 ቴክነስ ነው። ይሄ ባለ 25 ቴክነስ ነው። እናንተ ከፈለጋችሁ ባለ 30 ባለ 20 ማድረግ ትችላላችሁ። ያው ቴክነስ የምንለው ይሄኛው ከፍታው ነው ማለት ነው። ይሄኛው ከፍታው ከዚህ እስከዚህ ያለው ቴክነስ ይባላል ወይም ከፍታ። ባለ 20 ከፈለጋችሁ ዝቅ ይላል። ባለ 30 ከፈለጋችሁ ደግሞ ከዚህ ከፍ ይላል ማለት ነው። እና እናንተ በፈለጋችሁት እዘዙን እንሰራለን። ያው ልጓማ አካባቢ ከሆናችሁ ያው የቤታችሁን ልክ ስለጠይቃችሁ እኛም መለካት እንችላለን ማለት ነው። ወይም ደግሞ እንደዚህ ማዘዝ ከፈለጋችሁ ይሄኛው ያው ለምሳሌ 5 ሜትር በ2 ሜትር ነው። እንደዚህ ጋር 5 ሜትር ነው። ይሄኛው ፍሌክስ ያለው 2 ሜትር ነው። እና ይሄን ብትወስዱት ወይም በዚህ ልክ ብታሰሩ እናንተ ቤት ሊተልቅ ወይም ሊያንስ ስለሚችል ብዙ ጊዜ የተሰራውን እቃ ሳይሆን መጠየቅ ያለባችሁ እንደዚህ የቤታችሁን ልክ አውቃችሁ ነው። የቤታችሁ ልክ ከዚህ ከኮርናስ ከኮርናስ ስንት ሜትር ይሆናል የሚለውን ከቻላችሁ መተራችሁ፣ አለዛ ደግሞ ቤተሰባችሁን አስመተራችሁ የኔ ቤት ይሄን ያክል ነው፣ ከዚህ እንደዚህ ነው፣ የዚህ ዋጋ ስንት ነው ብላችሁ ብትጠይቁ የቤታችሁን ልክና እኛ ደግሞ ያንን ስናውቅ ዋጋውን ለማውጣት ይቀለናል ማለት ነው። ያው ብዙ ጊዜ ይሄንን ስለምትጠይቁኝ ያው ግልጽ ለማድረግ ነው ማለት ነው። ሌላ የምትፈልጉትና የምትጠይቁት ነገር ካለ ኮሜንት ላይ አስቀምጡልኝ መልሳለሁኝ። እንዲሁም ደግሞ ዲዛይን ለመምረጥ የምትፈልጉ ከስር ያው ሊንክ አስቀምጣለሁ፣ የቴሌግራም እንዲሁም የዋትስአፕ አስቀምጣለሁ ማለት ነው። ያው በስልኬ ማግኘት ለምትፈልጉ 0945834333 በዚህ ቀጥታ መስመር ታገኙኛላችሁ። እንዲሁም በኢሞና ዋትስአፕ በዚህ ቁጥር ታገኙኛላችሁ ማለት ነው። ፈልጋችሁትን ዲዛይን የትኛውም ከለር መርጣችሁ ላኩልን። ያው ብዙ ጊዜ አሁን መጅሊስ እንትን የሚለው ጨርቁ ላይገኝ ይችላል። አሁን ይሄኛው ጨርቅ ላይገኝ ይችላል፣ ግን ተመሳሳይ በዚሁ ተመሳሳይ እናደርገዋለን። የግድ ይሄ ይሁን አይባልም። ለምን አንዴ ካለቀ ጣጣው መልሶ አይመጣም ማለት ነው። ጣጣው መልሶ ስለማይመጣ ያለውን እኛ እናስመርጣለን። በዛ የሚቀራረብ ነገር እናንተ ትመርጧላችሁ። ያው በፈልጋችሁት ሳይዙ ይሄኛው ይሰራል። ፍላት ተደርጎ አሁን እነዚህ ይሰራሉ። ቅርጹም እንደዚህ ይወጣ ካላችሁ ደግሞ ይሄኛውም ይወጣል ማለት ነው። ባለ 25 ያው አሁን ረመዳን ነው፣ ጊዜው ረመዳን ነው ማለት ነው። አሁን ለኢድ የሚወጣ ነው። ያው ዋጋ 15000 ብር ነው። እዚህ ባለ 25ቱ 1 ሜትር 15000። ስለዚህ እናንተ ቤት ሂሳቡን ለማወቅ ከዚህ እስከዛ 3 ሜትር ከሆነ ከዚህኛው ደግሞ ኮርነሩ 4 ሜትር ከሆነ 7 ሜትር ማለት 7 ሲባዛ በ15 አድርጋችሁ ሂሳቡን ማወቅ ትችላላችሁ። ያው ቲክነሱ ሲቀንስ ዋጋው ይቀንሳል። ባለ 20 ከሆነ ዲስካውንት አለው ይቀንሳል። ባለ 30 ከሆነ ደግሞ እንደዛው ይጨምራል ማለት ነው። ይሄኛው ቲክነሱ ይሄ ማለት ነው ቤተሰብ። እና ዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። 5 ሜትር በ2 ሜትር በአንድ ኮርነር ስላችሁ ደግሞ ብዙ ጊዜ ጠይቁኛለች። ኮርነር እንደዚህ ጥግ ማለት ነው።
የኛው ሳይዝ የለም እዛ ጋር የቤታችን ከዚህኛው ሄዶ እዚህ ስታጠፍ ዛ ኮርነር ይባላል ወይም ማዕዘን ማለት ነው። ላይክ እንደዚህ ይሄኛው የቤት ጥግ ይሄ ነው። ይህቺ ኮርነር የምትባለው ማለት ነው። እና በፈለጋችሁት ዲዛይንና መጠን እዘዙን። ሀሳብ አስተያየት አላችሁ ኮሜንት ላይ አስቀምጡልን። ያው ጅምላይት ያላችሁ ደግሞ ጅምላይት አድርጉበታላችሁ፣ ውበት ይኖረዋል ለቤት። ጅምላይት እንደዚህ የተለያዩ ከለር ያላቸው ብትጠቀሙ ውበት ይኖረዋል። ያው ስልክ ላይ ላይቱ ብዙም አይታይም ማለት ነው። ብቻ በቻልኩት መጠን ለማሳየት እየሞከርኩኝ ነው። እና ልጎማ ከላላ እንዲሁም ቲርቲራ ወይናምባ ያላችሁ የትኛውም ቦታ ያው እዘዙን፣ በታማኝነት ለመጣየት እንሰራለን። ፏፈሽ ነው ማለት ነው። ቤተሰቡ ጋር በሚያምር ሁኔታ የተሰራ ነው። ያው የሚያምር ነው፣ ቆንጆ ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የሚስተካከል ነገር አስተያየት እቀበላለሁኝ። እና ያው ሌሎች ልጆች የሚያዘዛችሁኝ ያላችሁ በወረፋ የሚወጣ ይሆናል። የዘገየም አለ እና እናወጣለን ማለት ነው። ይሄም ትንሽ ቆየት ያለ ትዕዛዝ ነው። ያው በወንደድ በወረፋ ምናምን ስለሆነ የሚገኘው ልክ እንደ ሌሎቹ የፈርኒቸር ውጤቶች ልክ እንደ ቁም ሳጥን፣ አልጋ ምናምን ያው እኛ አንሰራውን ቦንድድ ከፋብሪካ ነው የሚመጣው ቦንድድ። ስለዚህ ያው ሁሉም የሚወጣ ይሆናል። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ።